ሳውዲ ላይ ኢትዮጵያውያን እርስ በርስ የተገዳደሉበትን ቪዲዮ አይቼ ነው። እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ክብርና ምስጋና ለዓለማቱ ጌታ ለአላህ ሱብሓነሁ ወተዓላ የተገባውን ክብራትና ክብራን የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናቸው? በያላችሁበት የአላህ ሰላምና ጥበቃ ይላችሁ። ዛሬም እንግዲህ የተለያዩ ቪዲዮዎች ላይ ሪአክት የምናደርግ ይሆናል። እስከ ፍጻሜው ከኔ ጋር ቆይታ እንድታደርጉ ጋብዛለሁ። ለዚህ ቻናል ደግሞ አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታ እንድታደርጉ ጋብዛለሁ። አብረን እንቆይ። ሶሻል ሚዲያ ላይ ይህንን ነገር ለመቶ ሰው ሸር ካደረግከው ይህን ያክል ኸይር ይመጣልሃል፣ ካላደረግከው ደግሞ መከራ ይመጣብሃል አይነት የሚለቁ ሰዎች አሉ። እንደዚህ ይታያል ነው የሚመጣውን ኸይርና የሚመጣውን መከራ ሶሻል ሚዲያ ላይ ያለ ሰው ሆነ የሚወስነው። ይሄ እንዲህ አይነት ተረታ ተረት ለዚህ ለኹራፋት ተገዢ መሆኑ ህዝባችን በጣም የሚያሳዝን ነገር ነው። መዲና መስጊድ ኢማም ማነው ጠባቂ ነው አህመድ ከሚባል ሰው ተብሎ የዛሬ 33 ዓመት ጀምሮ ማውቀው የሚሰራጭ ወረቀት አለ። ድሮ እንዲህ እንዳሁኑ ሶሻል ሚዲያም ሳይኖር በፎቶኮፒ ሁሉ ያባዛው ነበር። ሰው ጁሙዓ ምን ኸጥበበት ቦታ ይዘውልን ይመጣሉ። ይሄ ነገር እንዴት ነው? አህመድ የሚባል መዲና መስጊድ ጠባቂም የለም ብለው ዑለማዎች ራሱ ፈትዋ አድርገውበታል በዘመኑ። እዛ የሚባል ሰውም አልነበረም። በመናሚ አይቼ ምናምን። ሸሪዓ ከመናም አይወሰድም። ሸሪዓ የሚወሰደው ከቁርአን ከሱና ነው። የሰውን ዕጣ ፋንታ ደግሞ የሚወስነው አላህ ረብል ዓለሚን ነው። ማንም ሰው ይሄን ካላደረክ በላይ ይወርድብሃል፣ ይሄን ካደረክ እንዲህ አይነት ታገኛለህ ብሎ ከራሱ ሊናገረው የሚችለው ነገር የለም። ጠንቋዮችና አጭበርባሪዎች የሚሰሩት ነገር ነው። ይሄ ለእንዲህ አይነት ነገር ህዝባችን ሰለባ መሆኑ ምን ያህል የላላ ዓቂዳ እንዳለ የሚያሳይ ነገር ነው። ጦርና ነፍዕ በአላህ ሱብሓነሁ ወተዓላ እጅ ነው። አላህ መከራ ሊያመጣ ከፈለገ ያመጣል። ረሕመት ሊያዘንብ ከፈለገም እሱ ነው። ማ የፍተሒላሁ ሊናሲ ሚን ረሕመትን ፈላ ሙምሲከ ለሃ ወማ ዩምሲክ ፈላ ሙርሲለ ለሁ ሚን ባዕዲህ። አላህ ለሰዎች የሚከፍተው እዝነት ካለ ማንም አቃቢ የለው። አላህ ላንተ ሊያደርስ የፈለገውን ሰው የትኛው ኃይል ነው ሊያቅበው የሚችለው? ሊያመጣው የፈለገውን መከራም የሚገፈትር አካል የለም። ወደ እሱ ሸሽተን እሱ ነው የላከውን መከራ መክትልኝ ብሎ በመሸሽና በመለመን ካልሆነ በስተቀር። ይሄ ደግሞ የዓቂዳ መሰረታዊ ነገር ነው። ላኢላሃ ኢለላህ እኮ አንዱ ተፍሲሩ ይሄ ነው። ነፍዕና ضር በአላህ እጅ እንጂ በማንም የለም። ስለዚህ ጉዳትን ከልክልልን ብለን የምንለምነው፣ ጥቅምን አምጣልን ብለን የምንከጅለው አንድ አላህ ብቻ ነው። ማንም ሰው በዚህ መልኩ ሊያስፈራራን አይገባም። ሐታ ሐዲስ ለምን አይሆንም? ይሄን ሐዲስ ካላሰራጨህ እነመል አዕማሉ ቢንኒያት ተርጉሞ ሲያበቃ ይሄን ካላሰራጨህ በላይ ይወርድብሃል ቢልህ ይሄ ተገቢነት አይደለም። ማሰራጨት ወደ አላህ ከምንቃረብባቸው ነገሮች የሆነ ትልቁም ነገር ነው። ይሄ ሐዲስ ማሰራጨት፣ ቁርአን ማሰራጨት ግን በዚህ መልኩ አይደለም ሸርዑ የመጣው፣ የራሱ መንገድ ያለው። ስለዚህ እንዲህ አይነት ነገር ማመን ፍጹም ስህተት ነው ማለት ነው። ጀዛኩሙላህ ሸይኹና ጀዛኩሙላህ ኸይረን። ሀቂቃ በጣም ወሳኝ የሆነ ነገር ነው። እኔም ከልጅነት ጀምሮ የማስታውሳቸው ነገሮች አሉ። እንደዚህ አይነት መልእክቶች ምናምን ነገር ፕሪንት ተደርገው የሚሰራጩ ነገሮች አስታውሳለሁ እና ተመሳሳይ ነገር ነው። በዓለም ዙሪያ ላይ እንደዚህ አይነት በላይ ይወርዳል፣ ይሄን ነገር ለእንደዚህ አይነት ሰው ካላስተላለፋችሁ እባካችሁ ጥንቃቄ አድርጉ ምናምን ነገር ገልጸውታል ሸይኻችን። ኹራፋቶችን ማሰራጨቱ ተገቢ አይደለም። እንደዚህ አይነት ነገሮች ላይ ማመንም አስፈላጊም አይደለም። በቃ በቁርአንና በሐዲስ እስከተመራን ድረስ ሌላ አስፈላጊ ነገር አይደሉም። ሸይኻችን ገልጸውታል። እኔ ምንም ማብራራው ነገር የለም። ሌላው ምንድነው ቲክቶክ አካባቢ ላይ አላህን ፍሩ፣ ይህን ነገር ሳታዳምጡ ስክሮል እንዳታደርጉ፣ ላይክ ሳታደርጉ፣ ሼር ሳታደርጉ አላህን ፍሩ፣ ነገ አላህ ፊት ተጠይቃቸዋለሁ ምናምን እያሉ እያስፈራሩ የሚያስጠነቁ። ይሄን አክል እኮ እኛን የሚጠቅም ነገር እኮ አይደለም። በነገራችን ላይ ቢያንስ እንኳን እኛን የሚጠቅም ነገር ሆኖ ወይ ግለሰቡን እንኳን ዱንያዊ ባይሆንም ዲናዊ የሆነ የሚጠቅም ነገር ቢሆን ኖሮ ቢያንስ እንኳን ለዛ ነገር እንኳን ሲባል እሺ ሼር እናደርጋለን፣ ላይክ እናደርጋለን፣ ወይ ኮመንት ሀሳብ አስተያየት እንሰጣለን። ነገር ግን ለዱንያዊ ጥቅም በሚል አላህን ፍሩ ምናምን እያሉ የሚያስጠነቅቁን ሰዎች ራሱ እኔ ወላሂ ከዲን አንጻር ከሸሪዓ አንጻር ይሄ ነገር እንዴት ይታያል ብዬ ራሱ ጠይቅ ያለውና ምንም ነገር ሳታቅማሙ ስክሮል አድርጉ ነው የሚል ምላሽ ያገኘሁት ማለት ነው። አልহামዱሊላህ ይሄን ምላሽ አግኝቻለሁ። እኔ ስክሮል ነው ማድረጋችሁ። እንደ አይነት ሰዎች እረፉ። እናንተ እንደውም አላህን መፍራት ያለባችሁ እናንተ ናችሁ። እንዴ በተራ ነገር አላህን ፍሩ እያላችሁ ይህንን ይሄ ዲናችንን በጣም እንደዚህ ጫን ያለ ዲን እምነት እንዲመስል የምታደርጉ ሰዎች ጥንቃቄ ልታደርጉ ይገባል ብዬ አስባለሁና ሌላው እንደዚህ ሸሆቻችን ደግሞ እንደዚህ አይነት በጣም የሚያወዛግቡ የሆነ ያልሆነ ነገር ሼር የሚያደርጉ ሰዎች በፊት እንደው ዑለሞች ሚዲያው ላይ አናገኛቸውም ነበር። በተለይ የግል አካውንት አልነበራቸውም። ፌስቡክም ዩቲዩብም ቲክቶክ አካውንትም አልነበራቸውም። አሁን ላይ
ዳኢዎቻችንም ኢቭን ዑለሞችንም ጨምሮ ማለት ነው እየመጡ ነው። አልহামዱሊላህ ረቢል ዓለሚን። አሁን ምንም ነገር ብንጠይቅ ምላሽ የምናገኝባቸው ሜቶዶች በጣም ቀላል ናቸው ማለት ነው። ሸሆቻችንም የምናገኝባቸው መንገዶች በጣም ቅርብ ናቸው። ስለዚህ እንትን እስኪ ጠይቅልኝ ምናምን ማለት አይጠበቅባቸውም። ቀጥታ ሸሆቻችን የምታገኙባቸው መንገዶች በተለይ አሁን ሼህ ሰዒድን፣ ሼህ ሐሚድ ሙሳን፣ ሼህ መሐመድ ሐሚድን ሌሎችንም ታላላቅ መሻይኮችን የምናገኝባቸው ፕላትፎርሞች አሉና እነሱን መጠየቁ የተሻለ ነው። ተራ ማለት ሙስሊም ስለሆነ ብቻ ጠይቀን ምላሽ እናገኛለን ማለት አይደለምና ስለዚህ አልহামዱሊላህ ረቢል ዓለሚን ሸሆቻችንን ወደዚህም አካባቢ ስላሉ ማለት ነው። ወደ ቀጣይ ቪዲዮ እናምራ። ዛሬ ድግምት በዝቷል አይደል? ድግምት በዛ በጣም በየአካባቢው ከሌታመመ ድግምት። ለምን ሲባል ለምን ተለወጠ ብሎ ድግምት ያሰራል። ይህ ድግምት ደግሞ ዋና መስሪያ ቤቱ የት ነው? ጠንቋይ ቤት ነው አይደል? ጠንቋይ ቤት መሄድ ደግሞ አንደኛ መሄዱ ብቻ የ40 ቀን ሰላት ተቀባይነት እንዳይኖር ያደርገዋል። ልብ በሉ ከባድ ነው። ሁለተኛ ሄዶ ደግሞ እውነት ነው ካለ ደግሞ ያከፍረዋል። መን አታ አራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድን ሰለላሁ ዐለይሂ ወሰለም። አንድ አውቃለሁ ባይ ጠንቋይ ቤት ሂዶ የጠንቋዩን ንግር እውነት ነው ብሎ ያረጋገጠ በሙሐመድ በተወረደው ቁርአን ክድዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢማሙ አህመድ በዘገቡት ላይ ድግምት የሚያሰራው በምንድን ነው? ዝም ብሎ አይደለም። ይሄ ቀልብ ሲበላሽ ነው። ምቀኝነት እንዴት ተለወጠ? ሱቁ እንዲጥቅ ይላል ይሞላል፣ ደንበኛው እንዲበዛል፣ ውጤት በየጊዜው ነው የሚያመጣው። እሱ ብቻ ነው ሰቃይ ተማሪ፣ እሷ ብቻ ነው ሰቃይ ተማሪ። ከትምህርቷ ታስተናክላታለች፣ ከትምህርቱ ያስተናክለዋል። ከንግዱ እንዲወጣ ቤቱ ተሳስሮ እንዲቀመጥ ሂዶ ድግምት ያሰራል። መተተኛ ማለት ይሄ ሁሉ ከምን መጣ? የቀልብ መበላሸት፣ ምቀኝነት። አላህ ይጠብቀን ማለት ነው። እውነት ለመናገር በዚህ ሰዓት ላይ በተለይ እኔ በፊት ወላሂ ሙስሊሙ እንደዚህ አይነት ነገር ላይ አይሳተፍም ብዬ አስብ ነበርና በጣም ከባድ ጊዜ ላይ ነው ያለነው ብዬ አስባለሁና ባካችሁን እዚህ ነገር ላይ የተሳተፋችሁ ያላችሁ ግለሰቦች አላህን ፍሩ። ወላሂ በጣም ከባድ ነው። የሰዎችን ህይወት ማመሰቃቀል ከባድ ነው። እናንተ ምን የምትጠቀሙት ነገር የለም። እናንተ ጥሩ ሰው እስከሆናችሁ ድረስ አቢድ እስከሆናችሁ ድረስ የራሳችሁን ህይወት ምንም ሳትጎድሉ ሳትቀንሱ መኖር ትችላላችሁ። ጥሩ ሷሊ ሰው እስከሆናችሁ ድረስ የእናንተም ህይወት እኮ ይስተካከላል። ለምንድን ነው በሰዎች የኑሮ መለወጥ፣ በሰዎች የጥሩ ህይወት መሻሻል፣ የጥሩ ህይወት አኗኗርን ተመልክታችሁ እገሌ የተሻለ ህይወት እየኖረ ነው፣ ትናንት እኮ እንዲህ ነበረ፣ እንዴት እኔን በልጦኝ እዚህ ደረጃ ላይ ደረሰ በሚል መነሻ ምክንያት እናንተ ወይ አትሰሩ ወይ አታሰሩ፣ ቀጥታ የምትሄዱት ወዴት ነው? ወደ ጠንቋይ፣ ወደ ሳሂር፣ ወደ መተት፣ አላህ ወደ ማይፈልገው ቦታ ላይ ትሄዳላችሁ። ከባድ ኪሳራ ውስጥ ነው የምትገቡት። ኡስታዝም ገልጾታል። የ40 ቀን ሰላታችሁም ተቀባይነት አያገኝም። ይህንን በማሰባችሁ ብቻ ማለት ነው። ከዛስ ይህንን ደግሞ አምናችሁ ከተቀበላችሁ ደግሞ ጭራሽ ክፍር ውስጥ የሚከታችኋል። እንዲህ አይነት ነገር ውስጥ ደግሞ ሙስሊሙን መመልከት ወላሂ እኔ በፊት ይኖራል ብዬ አላስብም፣ ግን እየተመለከትኩ ስለሆነ ነው። በጣም የማንጠብቃቸው ሰዎች እንደዚህ አይነት ቦታ ላይ እናገኛቸዋለን። ወላሂ ከነዚህ ሰዎች አላህ ይጠብቀን ነው። ሌላ ምን የምንለው ነገር የለም። በእርግጥ አላህ ከነዚህ አይነት ሰዎች የምንጠብቅበትን ነገሮችን አመቻችቶልናል። አልহামዱሊላህ ረቢል ዓለሚን። ዚክሮችን ማውዛት፣ ወደ መስጂድ 5 ወቅት ሰላትን በአግባቡ መስገድ፣ ብዙ ነገሮች አሉ፣ መጠበቂያ መንገዶች ማለት ነው። በተለይ ዚክር ማብዛት ከእንደዚህ አይነት ነገር እንድንጠበቅ ያደርገናልና ዋና መጠበቂያችን አላህ Subhanahu Wa Ta'ala ነውና እንደው ዱዓ አድርገን ከእንደዚህ ከሳሂሮኞች ከመተተኞች አላህ ይጠብቀን። ዱዓ አድርጉ። በሰይር አማካኝነት ህይወታቸው ተመሰቃቅለው ህመም ላይ ያሉ ሌላም ዙልም የደረሰባቸውን ወንድም እህቶቻችንን አላህ ይገላግላቸው፣ አላህ ይፈውሳቸው። በደለኞችንም ሳሂሮችንም አላህ ያጥፋቸው። ወላሂ ምንም ለነዚህ መራራትም ማዘንም አያስፈልግም። አላህ ያጥፋቸው፣ ከዱንያ ላይ አላህ ነቅሎ ያውጣቸው ነው የምለው። ወደ መጨረሻ ቪዲዮ ይላምራ። ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ዛሬ የመጣሁት ሳውዲ ላይ ኢትዮጵያውያን እርስ በርስ የተገዳደሉበትን ቪዲዮ አይቼ ነው። በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። እኔ እንጃ ይሄ ነገር ምንድነው ጥቅሙ? እንደ ሀገር በጣም ዘግተናል። በጣም የሚያስነውር ነገር ነው። ከኢትዮጵያ ወደ ሳውዲ አረቢያ እኮ ሁሉም ኢትዮጵያውያን የሚሄደው ራሱን ለመለወጥ ነው። ራሱን ሊለውጥ የመጣን እህት ወንድም ያገር ልጅ በምን አቅም ነው በቢላዋ ቀጥታ ማረድ የተቻለው? ምን አይነት ተፈጥሮ ነው ይህን ውሳኔ እንድትወስኑ ያስገደዳችሁ? የትኛው ሃይማኖታዊ አዋጅ ነው ይህን ውሳኔ
እንድትወስኑ ጉልበት ይሆናችሁ። ምንስ ጥቅም ልታገኙበት? ትርፉስ ምንድን ነው? የምታገኙበት ኢኮኖሚካል ጥቅም አለው? ህሊናችሁ ሳይወቅሳችሁም ግን የራሳችሁን ወንድም እንደዛ ቀጥታ ስታርዱ አንዳንዴ እኮ ማለት ነው የምናጠቃው ሰው ማን እንደሆነ መለየት መቻል አለብን። ሀገራችን ውስጥ ያለው ችግር እንዳለ ነው፣ ገብቷችኋል? ሰው ሀገር ላይ ግን ያን ድርጊት መፈጸም እኔ እንጃ በጣም ዝቅጠት ነው። ኋላ ቀርነታችን እንዳለ ነው። አዎ ልክ ነኝ። ቢሆንም ግን እዛ ሀገር ላይ ሄዳችሁ እርስ በርስ አትገዳደሉ። ቢያንስ ተዋደዱ ከቻላችሁ። መዋደድ ካልቻላችሁ ደግሞ ተከባበሩ። መከባበር ካልቻላችሁ ደግሞ ይሄ ነገር ያስጠላል ብላችሁ ራሳችሁን ህሊናችሁን አሳምኑት። የምትገሉት ሰው ምናልባት ላታወቁ ትችላላችሁ። ያ ልጅ እናቱን፣ እህቱን፣ ወንድሙን ወይም ያች ልጅ እህቱን፣ እናቱን፣ ቤተሰቡን ልትረዳ የሄደች ወይም ሊረዳ የሄደ ነው። መቼም ራሳቸውን ለመለወጥ ነው እዚህ ሀገር የሚገደው እንጂ ለመገዳደል ብሎ ሳውዲ አረቢያ ድረስ የሚሄድ የለም። ስለዚህ እንደዚህ አይነት ነገር ቢቀርባችሁ በጣም የተሻለ ነው። እባካችሁ ድንበር አካባቢ ያላችሁ ኢትዮጵያኖች እስኪ ይህንን ነገር በደንብ አስቡበት። በቃችሁ በሉት ለአንዴና ለመጨረሻ ጊዜ ማለት ነው። አመሰግናለሁ። እንግዲህ ወንድማችን ሱሌማን ያደረሰን መረጃ ሰሞኑን እንግዲህ ቲክቶክ ላይ ቀጥታ ስርጭት ላይ ኢትዮጵያን በኢትዮጵያውያን ላይ ሲገዳደሉ እየተመለከትን ያየነበት በጣም አስደንጋጭ ቪዲዮ እና ማለት እንደዚህ አይነት ነገር ወደፊትም ይከሰታል ብሎ ማሰብ በራሱ አይታሰብም እና በዚህ ዘመን በዚህ ትውልድ ላይ ይህንን መመልከት ወላሂ በጣም የሚያስደነግጥ ነገር ነው። ነገ ልጆቻችንን ለምን አይነት ሰው ነው አሳልፈን የምንሰጠው? የልጅ ልጆቻችን ብቻ ሳይሆን ልጆቻችን ራሱ በምን አይነት ሀያት ነው እንደው ዱንያዊ ነገር እንኳን ተሟልቶላቸው እንኳን ቢኖሩ እንደዚህ አይነት አስተሳሰብ ያለው ሰው ኢትዮጵያዊ አለ ወይ ብለን ስናስብ ወላሂ ነገን ያስፈራል። ምናልባት ያው ተወኩል በአላህ ላይ እናደርጋለን እንጂ እንደዚህ አይነት ነገሮች ግን መኖራቸው በጣም እንድንፈራ እየፈራን እንድንኖር ያደርገናልና እንደው ምን አይነት ጭካኔ ነው? እነዛ ግለሰቦች ቢያንስ እንኳን ሱሌማንም ገልጾታል ማለት ዱንያዊ ጥቅም ወይ ያላገኙ ምንም አይነት ጥቅም ማለት በእንደዚህ አይነት መንገድ እንኳን ዱንያዊ ጥቅም አገኝተው ቢሆን እንኳን ውስጣቸው ይሄ ሳስፋይ ምንድነው ደስተኛ ይሆናሉ ወይ? ወላሂ በጣም ነው የሚያሳፍረው። እዛ ጋር ቀጥታ የብሔር ነው በቃ ሌላ ምንም ነገር እኮ የለውም። የብሔር ግጭት ነው። አይ ቲንክ እንደዛ ነው የሚሆነው። የብሔር ግጭት ነው መነሻው ያ ነው። አንተ የኔ ብሔር አይደለህምና እዚህ ቦታ ላይ መገኘት የለብህም ወይ ደግሞ ብር አምጣ በሚል እሳቤ ነው ምናምን ነገር። ዞሮ ኢትዮጵያ ለኢትዮጵያን ብቻ ሳይሆን እንዴት ነው አንድ ሰው የሰው ልጅ ሊገድል የሚችለው? በእንደዚህ አይነት ሁኔታዎች ማለት የሀገር ጦርነት ሊኖር ይችላል፣ የእርስ በርስ ጦርነት፣ ድንበር የመያዝ ምናምን እነዚህ ጦርነት ግድያዎች ሊሆኑ ይችላሉ። እሺ ፖለቲካዊ የሆኑ ጦርነቶች ማለት ነው። ማለት ያ ግለሰብ በግለሰብ ደረጃ ሳይሆን ሀገር ከሀገር ህዝብ ከህዝብ ሊሆን ይችላል። ለምሳሌ እስራኤል ከፍልስጤም ምናምን እንደሚሆን። ይሄ ግን እንዴት ነው ማለት በሰውነት ነው በቃ እየተገዳደሉ ያሉት ወይ በብሔር ነው ምናምን ነገር፣ ለዛውም እርስ በርስ ኢትዮጵያን ለኢትዮጵያውያን ማለት ነው። በነገራችን ላይ እኛ ኢትዮጵያን ስንባል አሳማኝ የሆነ የምንጣላበት ወይ የምንገዳደልበት ኢሹ ራሱ እኮ የለም። ወላሂ ምንድነው አሁን ለምሳሌ ኦሮሞ ከአማራ፣ አማራ ከትግራይ፣ ትግራይ ከስልጤ፣ ስልጤ ከጉራጌው ምና እንደው ሲጣሉ ብንመለከት ምንም አይነት አሳማኝ ሪዝን የላቸውም። ወላሂ ብዙ ጊዜ እንደው ማስተውለን ከሆነ የመሬት ጉዳይ ወይ የከተማ ጉዳይ ነው። ይሄ ከተማ የኔ ካልሆነ፣ ይሄ መሬት የኔ ካልሆነ ወይንም ደግሞ ይሄ ስልጣን እኔ ካልተቆጣጠርኩት በሚል እሳቤ ብቻ ነው። በእርግጥ ዓለም ላይ እነዚህ ነገሮች ናቸው በዋነኝነት እኔ የበላይ ካልሆንክ ምናምን የሚያስብሉት ማለት ነው። ግን እንዴት ነው እኛ ኢትዮጵያውያን ገና ኋላ ቀር የሆንን ህዝቦች ነን። እውነት ለመናገር ማለት አብዛኛው ሀገር ወደፊት እየተጠጋ እየሰለጠነ ባለበት ሰዓት እኛ ብዙ ነገሮች እየጎተቱን ያለበት ሁኔታ ነው። እነዚህ ነገሮች ነው የበለጠ ወደ ኋላ ይጎትቱናል። ባካችሁን ኧረ ተው እንደው ቢያንስ እንኳን ከአሁን በኋላ ላለው ህይወታችን እንኖርበት፣ በሰላም እንኖርበት፣ እንለወጥበት። እየለፋን ነው በቃ ነገ የተሻለ ኑሮ ለመኖር እየለፋን እየደከምን ነው። ሰው እኮ ደልቶት አይደለም ኢትዮጵያ ውስጥ አዲስ አበባ ውስጥ የትም ከተማ ውስጥ እየኖረ ያለው። መሰደድም አቅቶትም አይደለም። ስንሰደድም እዛ ጋር የሚገጥመን ነገር አለ፣ ሞት አለ። ከዛ በኋላ እንደው እሱን አልፈን እንኳን የሆነ ከተማ እንኳን ሀገር እንኳን ብንገባ ለመለወጥ ረጅም ጊዜ ይፈልግብናል። እዚህ ቤተሰብ ጭንቅ ነው። ከዛ በኋላ ምናልባት ደግሞ ስደት ላይም ደግሞ እገታ ሊኖር ይችላል። በድጋሚ እዚህ ቤተሰብ ጭንቅ ነው። እዚህ እንኳን ሰርተን እንለወጥ ቢባል አሁን ላይ ያለው የኢኮኖሚ ሁኔታ ትንሽ ጫን ያለው ነው።
ኧረ ቢያንስ በአንዱ አሳርፉን፣ ቢያንስ እንኳን አንገዳደል፣ ይራበን ይጥማን እንቸጋገር ምናምን ነገር እርስ በርስ እንጠላላ ችግር የለውም ግን አንገዳደል ይቅርብን፣ ምንም ትርፍ የለውም። እባካችሁን ኢትዮጵያውያን ሆይ በጣም ያማል እውነት ለመናገር ለዛውም ቀጥታ ስርጭት ላይ ነው ይህ ነገር እየተፈጸመ ያለውና በጣም ያሳፍራል። አላህ ቀልብ ይስጣችሁ ይህንን ድርጊት እየፈጸማችሁ ያላችሁ ሰዎች። የዛሬ ፕሮግራም ይህንን ይመስል ነበር። በቀጣይ በሌሎች ቪዲዮዎች መመለስ ይሆናል። ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።